እሺ ተማሪዎች በዛሬ ቪዲዮ ደግሞ ከናሽናል ኤግዛም የወጡ 10 ጥያቄዎችን እንሰራለን። የመጀመሪያው ጥያቄ የሚለው which countries made up the triple intent at the outbreak of World War First? A. Germany, Austro-Hungary and Italy. B. France, Russia, Great Britain. C. Germany, Ottoman Turkey and Bulgaria. D. USA, Britain and Japan. So the answer is France, Russia and Great Britain. ቢ ነው መልሱ ማለት ነው። የአንደኛው ዓለም ጦርነት እንደሚታወቀው በሁለት ባላንጣ ሀገራት መካከል የተደረገ ጦርነት ነው። የመጀመሪያው ትሪፕል ኢንቴንት የምንለው ፍራንስ፣ ራሽያ፣ ግሬት ብሪቴን ሲሆን ሁለተኛው ደግሞ ትሪፕል አሊያንስ ጀርመን፣ አውስትሪያ ሃንጋሪ እና ኢታሊ ያሉበት ግሩፕ ነው ማለት ነው። ወደ ሁለተኛው ጥያቄ ስንሄድ what was the immediate cause that ignited World War First in June 1940? ለአንደኛ ዓለም ጦርነት እንደ ኢሚዲየት ኮዝ የሚቆጠረው ጉዳይ ምንድን ነው የሚለው ኤ ዘ ጀርመን ኢንቬዥን ኦፍ ፖላንድ አይደለም። ቢ ዘ ሲንኪንግ ኦፍ ሉስቴኒያ ባይ ጀርመን ዩቦትስ ይህ መልስ ሊሆን አይችልም። ሲ ዘ አሳሲኔሽን ኦፍ አርችዱክ ፍራንሲስ ፈርዲናንድ ኢን ሳራየቮ። ዲ ዘ ቦልሸቪክ ሬቮሉሽን ኢን ራሽያ። ሶ ዘ አንሰር ኢዝ ዘ አሳሲኔሽን ኦፍ አርችዱክ ፍራንሲስ ፈርዲናንድ ኢን ሳራየቮ። ይሄ ኢሚዲየት ኮዙ ነው። አርችዱክ ፍራንሲስ ፈርዲናንድ ከተገደለ በኋላ አውስትሮ ሃንጋሪ በሰርቢያ ላይ ጦርነት አወጀች። ሰርቢያን በመደገፍ ደግሞ ራሽያ አውስትሮ ሃንጋሪ ላይ ጦርነት ስታወጅ አውስትሮ ሃንጋሪን ደግሞ በመደገፍ ጀርመኖች ራሽያ ላይ ጦርነት አወጁ። በዚህ መልኩ የአንደኛው ዓለም ጦርነት ተጀመረ ማለት ነው። ወደ ሶስተኛው ጥያቄ ስናልፍ the Schlieffen Plan was a German strategy designed to A. invade Russia immediately to capture Moscow. B. attack France first through neutral Belgium to avoid two-front war. C. defend the Austro-Hungarian border against Serbian aggression. D. use submarine warfare to starve Great Britain. So the objective of the Schlieffen Plan ወይም ሽላይፈን ፕላን የጀርመኖች ሚሊተሪ ስትራቴጂ ነው በአንደኛው ዓለም ጦርነት። ዋነኛ ዓላማው ምንድን ነው? ቢ ነው። ምንድን ነው? በአንድ ጊዜ ሁለት የጦር ሜዳ ላይ ላለመዋጋት። ያ ማለት ምን ማለት ነው? ቱ ፍሮንት ዎርን ለማስወገድ ነው። ስለዚህ በቤልጅየም በኩል ፈረንሳይን ቶሎ አጥቅቶ ፈረንሳይን ከተቆጣጠሩ በኋላ ፊታቸውን ወደ ሩሲያ ወይም ወደ ራሽያ ማዞር ነው እና ዋነኛ ዓላማው ቱ ዎር ፍሮንትን ማስወገድ ነበር ማለት ነው። ወደ አራተኛው ጥያቄ ስናልፍ which event in 1970 was the primary reason for the United States declaring war on Central Powers? A. the invasion of Belgium. B. the Zimmermann telegram. C. German resumption of unrestricted submarine warfare. D. the collapse of the Russian Tsarist government. የአንደኛው ዓለም ጦርነት ላይ የዩናይትድ ስቴትስ ኦፍ አሜሪካ ለምንድን ነው ጆይን ያደረገችው? ዋነኛ ምክንያቷ ምንድን ነው? መልሱ ሲ ነው የሚሆነው። የጀርመን የሰብመሪን አትላንቲክ ውቅያኖስ ላይ ምንም አይነት ሰላማዊ የሆኑ እንቅስቃሴዎች የመርከብ እንቅስቃሴዎች እንዳይደረጉ ማገዳቸውና አንድን የአሜሪካን ሰላማዊ መርከብ መጥተው ማስመጣቸው አሜሪካ ወደ አንደኛው ዓለም ጦርነት እንድትገባ እንደ ዋነኛ ምክንያት የሚጠቀስ ነው ማለት ነው። ስለዚህ መልሱ ሲ ነው የሚሆነው ማለት ነው። ወደሚቀጥለው ጥያቄ ስናልፍ the February Revolution of 1970 in Russia resulted A. in the establishment of the Soviet Union. B. the withdrawal of Russia from World War First. C. the overthrow of Tsar Nicholas II and the end of the Romanov dynasty. D. the immediate rise of Vladimir Lenin to power. የኦክቶበር ሪቮሉሽን አይደለም እዚህ ጋር የተጠየቀው ፌብሩዋሪ ሪቮሉሽን ነው 1917። ይሄ ሪቮሉሽን
ኒኮላስ ሰከንድ ወይም ደግሞ ሮማኖቭ ዳይነስቲ የተባለውን የራሽያ ንጉሳዊ ስርዓት የገረሰሰ ሪቮሉሽን ነው። ስለዚህ መልሱ የሚሆነው ሲ ነው ማለት ነው። ወደሚቀጥለው ጥያቄ እናልፋለን። Who led the Bolshevik to power during the October Revolution of 1970? የቦልሼቪክ ሪቮሉሽንን የመራው የፓርቲው ሊቀመንበር ማን ነበር ነው የሚለው። ኤ ጆሴፍ ስታሊን፣ ቢ ሊዮን ትሮትስኪ፣ ሲ አሌክሳንደር ከርንስኪ፣ ዲ ቭላዲሚር ሌኒን ነው። መልሱ ቭላዲሚር ሌኒን ነው ማለት ነው። ወደሚቀጥለው ጥያቄ እናልፋለን። Which treaty formally ended World War I and imposed harsh penalties on Germany, including the war guilt clause? A. Treaty of Brest-Litovsk, B. Treaty of Versailles, C. Treaty of Trianon, D. Treaty of Sevres ነው። መልሱ የሚሆነው ትሪቲ ኦፍ ቨርሳይልስ ነው። ያው እንደሚታወቀው ትሪቲ ኦፍ ቨርሳይልስ ላይ ጀርመን በጣም በክፉ በሆነ ሁኔታ ነው ፔናልቲ የተደረገባት። ለምሳሌ የጦር ኃይሏ ከ100,000 እንዳያልፍ የተለያዩ ማዕቀቦችን ተጥሎባታልና በጣም ከፍተኛ ጉዳት ያደረሰ አግሪመንት ነው ወይም ስምምነት ነው። ለሁለተኛ ዓለም ጦርነትም እንደ ዋነኛ መነሻ ተደርጎም ይቆጠራል ትሪቲ ኦፍ ቨርሳይልስ። ኦኬ የሚቀጥለው ጥያቄ which global economic event in 1929 helped facilitate the rise of dictatorship in Europe? A. The oil crisis, B. The Great Depression, C. The hyperinflation of the German mark, D. The collapse of the gold standard? The answer is the Great Depression ነው። እንደሚታወቀው ከአንደኛ ዓለም ጦርነት በኋላ ዓለም ያስተናገደችው ትልቅ የኢኮኖሚ ቀውስ ነው። በአውሮፓ ውስጥ የተለያዩ አምባገነን ስርዓት ስልጣን ላይ እንዲወጡ ምክንያት የሆነ ከፍተኛ የሆነ የኢኮኖሚ ቀውስ ነው ማለት ነው። የመጨረሻው ጥያቄ which ideology is characterized by extreme aggressive nationalism, glorification of state, and the belief in the survival of the fittest among nations? A. Communism, B. Liberalism, C. Fascism, D. Democracy? So the answer is fascism ነው። ፋሺዝም ዋናው አይዲዮሎጂ የሚያቀነቅነው ብሔረተኝነት ላይ እንዲሁም አንድ ነገር ከሌሎች ሁሉ የበላይ አድርጎ የሚቆጠር አመለካከት ነው። ሶ ዘ አንሰር ኢዝ ፋሺዝም ነው ማለት ነው። ለዛሬ ይህን ይመስላል። ይህንን ቻናል ሰብስክራይብ፣ ላይክ ኤንድ ሼር በማድረግ ለሌሎች ተደራሽ እንዲሆን አድርጉ። ቴንክ ዩ ሶ ማች